ሚሊዮን ብር ከሚሰጥህና ለአንድ ደቂቃ ከእግዚአብሔር ፊት ከምትቆም ልጄ ላይ ፈርምልኝ ስፒድ ልጅ ላይ አባ ይሁሉ የቆጠረው ስንት ነው? ይሄው 350 እሺ ውጤት እንደ ነበር እሷን ተዋት ተርዳችሁኝ ህይወቷ ትኑርበት የራሴ መኪና ላይ ሰርፕራይዝ አደርጋታለሁ እግዚአብሔር ይመስገን ውጤት እንደ ነበር ሰላም የዱካ ፋሚሊዎች እንደምን አላችሁ? በሀገር ውስጥ ከሀገር ውጭ ያላችሁ እንደተለመደው ሰዓትና ጊዜውን ጠብቀን እናንተን ዘና ፈታ በሚያደርግ በአጫጭር ቪዲዮዎች ተከስተናል። ሁሌም እንደምንላችሁ ላይክ፣ ሼር እና ሰብስክራይብ ማድረግ ፈጽሞ እንዳይረሳ። ዘወትር በይዘት የሚቀርብላችሁ ዱካ ፋሚሊ እነሆ አሁን ጀምሯል። አስቂኝ፣ አዝናኝ፣ አስተማሪ ቪዲዮዎች አሉ። እስከ ቪዲዮ መጨረሻ ድረስ ከኛ ጋር ይቆዩ። እንዲሁም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እንላለን። ከታች በተቀመጠላችሁ ሊንክ እየገባችሁ ቴሌግራም፣ ኢንስታግራም፣ ፌስቡክ፣ ቲክቶካችንን እየገባችሁ ጎብኙ፣ ፋሚሊ ሁኑ እንላለን። እና ጋይስ ሁሌም እንደምንላችሁ ሰብስክራይብ አድርጉ። ሰብስክራይብ እየተደረገ አይደለም። ቪዲዮን ለማየት በገባችሁበት አጋጣሚ የደውል ምልክቷን በመጫን እኛም ብትተባበሩ ደስ ይለናል። ከምሬ ወገን ድራሽ ወገን ነው አበረታቱ። ኤኒዌይ ከዚህ መለስ ስንል ሳምንታችን እንዴት ነበር? አሪፍ ነበር። ግን በዚህ 2 ሳምንት ከባድ ሁኔታ ዓለም ላይ እየተከሰተ ይገኛል። ዓለማችን ከባድ የሆነ ውጥረቶችን እያስተናገደች ትገኛለች። ያው ከዚህ ውጥረት ደግሞ እግዚአብሔር እንዲያላቀን መጸለይ መሰረታዊ ጉዳይ ስለሆነ ሁላችሁም በየእምነታችሁ እንድትጸልዩ እናሳስባችኋለን ወይም ደግሞ እንጠይቃችኋለን። ለማንኛውም ከዚህ ውጥረት መለስ ስንል ዘና በሚያደርጉ ቪዲዮቻችን እናንተን ዘና ለማድረግ እየጠበቅናችሁ ነው። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝናችሁ ወደ ቪዲዮ እንሄዳለን። ልጄ ላይ ፈርምልኝ ስፒድ ልጅ ላይ እዚህ ጋር ልጅ ላይ ልፈርም ምን ልጅ ላይ ፈርም በላ ሰውየው ልጁ ምንም አይጎዳም ችግር የለውም ፈርም ከዚህ በፊት ልጅ ላይ ፈርሜ አላውቅም ለመጀመሪያ ጊዜ ነው ይማታል እናንተ አሁን ይሄ ልጅ ነው ማለት ነው ኧረ አይደለም እንዴ ፈርሙ የሰው ልጅ አንተ በስክሪፕቶ እንጂ ፈረምከው የሰው ፈርሙ የሰው ልጅ ራሱ ላይ ያረጋል በስክሪፕቶ ፈረምከው እንጂ በምን አልፈረምከው ለሆነ ሰልገ ኧረ የሚገርም ነው አባትየው ፍጥነቱን አይታ በጭራሽ ምናምን ነው ስፒድ ባለ እውነቱን ነው በሰው ልጅ አየር ላይ አንድ ፊርማ አሳርፎ የራሴ ልጅ ካልሆነ ብሎ ያለ ከባድ ሰው ይመች ለማንኛውም በጣም ተፍታሶ ነው በነገራችን በፊርማ ቢሆን ኖሮ አዳሜው ልጅ አባት ይሆን ነበር ትፈርማለህ አንተ እሺ እየፈረምክ የምትወስድ ቢሆን አስባ ይቅርብ ነው እንት ነው አይ የፈረመ ለነገሩ እንኳን ፈረመ በዛም አላመነ ፍርማ ይሻላል ነው ሲያኛው ይሻላል አይደለም እንኳን ፍርማ ይሻላል ወይስ በዛኛው ይሻላል አይ በዛኛው ይሻላል ግን ፈርሞ ራሱ ማለት ነው እንኳን ፈርሞ በዛኛውም እንኳን አያምኑ የዘንድሮ ሰው ከባድ ነው ለማንኛውም ወደ ቀጣይ ቪዲዮ እንሄዳለን ጋይስ አንተ ብዙ ልታስወራኝ ነው እንዴ ኖርማል አባ ይሁሉ ለብቻ ነው የምትበላው? አዎ ምን ነው አይ ምን ብቻን ከምትበላ አብረን እንብላ ብዬ ነው አጨርሰውም ብዬ ነው እንብላ ከዛ በኋላ ግን እንጋጫለን ችግር የለው እንጋጭ ችግር እንጋጫለን አጨረስን በኋላ እንጋጫለን ቢል A few moments later ምን ይሆንክ ነው ስንጨርስ እንጋጫለን አላልከኝም እንዴ ይመች አይ መስእሱ ገንዘብ እናጋጫለን እኮ ነው እንጋጫለን ሐሳቡ እንደዛ ነው ሼባው በልቶ ሲጨርስ እንጋጫለን እና በቀጥታ እኔ በሄዲንግ ድው አድርጌ ብሬን እቀበላለሁ አሁን ግን እንብላ የሚባለው ነገር ከካልቸር አንፃር ነው ወይስ ሪል የሆነ ሰው ሳምበል አብሮት እንዲበላ ፈልጎ ይመስላል ምን እንብላ በቃ ካልቸራል ስለሆነ እንጂ አሁን ላይ ማንም ሰው አይፈልግም ማብላት የሚፈልግ የለም አንተ ልበላ ብትመጣ እንዴ አመረርክ እንዴ የምትባለው አይ በዚህ ሆዱ አይኑ እንኳን ፊቱ እንኳን በሐሳብቅበት ሆዱ እየተቃጠለ ነው እንትን ነው መቅረት ያለበት ባህል አይደል ይሄ ነገር እንብላ አይደለም ውስጥ የሌለው ነገር እንስራ ካላልክ አብሮ ካልሰራ መብላቱ አሁን ለምሳሌ ውስጥ የለም እውነታው አይደል ማውራት ከልብ ካልሆነ መቅረት አለበት
ከልብ ደግሞ አትልም። አሁን በዚህ ኑሮ ውድነት አንተ እንደምንም ተማሙተህ መጥተህ የሆነ ነገር ልበላ የሆነ ሰው እንብላ አትልም። ሰው ከልብ ካልሆነ ለምን አታልፈው? ከባድ ነው ሰው በዚህ ዘመን። የቆጠረው ስንት ነው? ይኸው 350 እሺ 350 ነው ያልከኝ? 350 ነው። 50 ብር ይዘሻል እንዴ? ማለት አይ ካሽ ስላላስኩ። እንዴት በመጀመሪያ ዴታችን ገንዘብ ትጠይቀኛለህ እንዴ? እኔ እኮ ወንድ አይደለህ እንዴ? የራይድ እንኳን መክፈል ሳትችል በምን ልታስተዳድረኝ ነው? ካሽ እኮ የለኝም ነው ያልኩሽ። ኧረ ሙድ አትያዝ። አካውንቱ ባዶ የሆነ ሰው ነው ካሽ የማይዘው። በቃ ብራዘር አንቺ በጣም አመሰግናለሁ። ችግር የለም። ወዴት ነው ጥለኸኝ? አካውንቱ ላይ ብር የለው ሰው ምን ይሰራልሻል? ስለዚህ እኔ ምንም አላደርግልሽም። ስማ እኔ ቦም ማለት ነው በጥፊ ነው ዱዳ ማረጋት። ምን ዱዳ ታረጋታለህ? ሲጀምር ልጅቷ ራሱ ዱዳ ናት። ኤኒዌይ ግን ማለት ነው ታክሲ ሹፌሩ አንደኛ በጣም ተመችተኛል ከምር። በቃ የወንድ ልጅ ችግር የሚገባው ወንድ ልጅ ብቻ ነው። ሴቶች የሚገባቸው ግን እሱ አንዳንድ ሴቶች የማይገባቸው አሉ። ግን እኔ ያልኩት ከምን አንጻር ነው? በቃ በዛ ሰዓት ላይ እንዳራዳ ልጅ በቃ ያለበት ሁኔታ ገብቶት በቃ ያለን አምጣ ብሎ መሄዱ ምርጥ ልጅ ነው። ከምር የሚደነቅ ነው። ግን የልጅቷ እንመጣበታለን። የልጅቷ ልክ ነው። አውራ ችግር የለውም ሰጥቻለሁ። የልጅቷ እውነትን ነው። አንዳንድ ኪስ አውላቂ ሴቶች አሉ። ገና ከመጀመሪያው ምናምን ትላለች እንዴ ምንድን ነው ያላትን ብትሰጥ። ሲጀመር ኪስ ውስጥ ያለውን ፈልጋ ነው የመጣችው ማለት እኮ ነው። እንዲህ አይነቷ እንዲህ ወደ ላይ አረ ግን በጣም እንትን ተመናቀረችበት። ወንድ ልጅ አይደል ምናምን። ሲጀመር ወንድ ልጅ በነገራችን ላይ የመክፈል ግዴታ የለበትም እንደ ሀሳብ ግዴታ አይደለም። አብራን የመጣችው አብራን ነው በቃ። እሷ ቆይ እኔ ግራ ይገባኝ ሞባይሉ ናት ዋሌቱ ናት ምንድን ናት? እሷ በግራ ነው እየሮጠች የመጣችው ወይ እንደዛ መሆን አለበት እንጂ አብራ ከመጣች የማይከፈለው ለዋሌት ለሞባይል በኪስ ለመጣ ነገር ነው ማለት ነው። ተሳፍራ እስከመጣች ድረስ ምን ማለት አለባት? ሼር ማድረግ አለባት፣ መክፈል አለባት። በነገራችን ላይ ሴቶች ልመዱ ከወንድ ጋር ስትሆኑ ሼር ማድረግ ልመዱ። አዎ ከምሬን ነው። ወንድ ልጅ ምንም ዕዳ የለበትም እናንተን የሚቀልብበት። የወንዶች ጉዳይ ምን ትላላችሁ? ይሄንን ነገር ወንድ ልጅ እንደው መጋበዝ የለበትም እኮ። እስከዛሬ ስንጋብስ ኖረናል። አሁን እስቲ እንኳን መጋበዝ አለብን ወይም ደግሞ ሼር መደረግ አለ። እኔ ጋብዙኝ። በነገራችን ላይ ከታች ስልክ አስቀምጥላችሁ። አንተ ማን ነህ? በቀሉ ነህ? አልማዝ ነህ? አያንቱ ነህ? አይደለም እና አልማዝ ለምን የሚጋበዙ? ድሮ እኛ የምናውቀው እና አልማዝና እነ በቀሉ ሲጋበዙ ነው። አሁን እነ በቀሉና አልማዝ የሚጋበዛሉ። መመናቀር ጀምረዋል። አላየን እንዴ? አይ ለማንኛውም ጊዜው ኑሮ እየተወደደ ሄዷል። ስለዚህ ሼር እናርግ ሲባሉ ሁሉ አንሰማም። ሲጀምር አሁን ሴቶች የሆነ ቦታ ስትጠሩ እንትን ምግባችሁን በምሳቅ ይዛችሁ ነው። እኔ በተለይ አሁን ከቀጠርኳችሁ ቴካው ይዛችሁ ነው እናንተ። በዛም የሙያ አይነቷን ለማየት እኔም ከቤት ይዤ እመጣለሁ፣ እናንተም ከቤት ይዛችሁ መጣ። እዛ ተጋጭተን እንበላለን። ትበላላችሁ። አንተ በጣም የምግብ ጉዳይ አሳስቧል። ወደ ቀጣይ ቪዲዮ ነው የምታወጣው። መጣ እንደ አይነት አሽቃባጭ ጊዜ ያሳልፋል። እኔ ሁሌ ነው የሚያጋጥመኝ። አብሱ የሆነ አይታል አሪፍ ምግብ ምናምን ተሰርቶ ሌሊት ላይ ወይ የሆነ ነገር ገጥሟት እንደዛ ከምግብ ጋር ነው የሚያዝ። አንድ ጊዜ በቃ ሌሊት ተነስቶ የሆነች ትንሽ ነገር ወስዳለሁ ምናምን ብለህ የድስቱን ክዳን ልክ እንደተነሳ ከዚህ ጋር ይጋጫል፣ ከዛ ጋር ይጋጫል። በራሪያችን ላይ ነገር ሁሉም ቤት መሆኑ ደስ ይላል። እንግዲህ ያው ልሰርቅ ስትል ነው ያም ሆነ ልሰርቅ ብቻ ላይ ተነስተህ የሆነ ነገር ብቻ ነው። አብዛኛው ውሃ ለመጠጣት አይደለም፣ ሌሊት ላይ ተነስቶ የሆነች የቀረች ነገር ብረት ድስት ለመጥረግ የቀረ ነገር ከፋሚሊ ስርቆት ይባላል። የራስህ ነው። ያው ቤተሰቡ እኮ ነገ ተነስቶ እንበለዋለን ብሎ ያሰበው ለሊት ተነስቼ ያደረ አሙቆ ኢትዮጵያ ሁሉ አሙቆ ነው የሚበላው አይደለም። ያደረ ሚንስ ኢዝ ላይክ በቃ ነገ እንኳን ላይበላ የሚችል ነገር ነው። እንደውም ስራ ላይ ነው ያወልኩ ለሊት ተነስቼ። ታው እንጂ ተከርሞ ያደረ ከሰው የተረፈ እኮ አይደለም። ዞሮ ባኪ ያደረ ምግብ ከሚበላ እኔ ላስተካክል ጠዋት አዲስ እንዲሰሩ
ለማንኛውም ያው እሷን ስትል ነው ብዙ ጊዜ የምትወድቀው ፍሬዋም በክዳኗ ብቻ አሽቃባጭ ነው። ሌሊት ላይ በቃ የሚነኩ እቃዎች እንዳለ አሽቃባጭ ናቸው። እስቲ ወደሚቀጥለው ቪዲዮ። መንግስት ወጣቱ የባህር በሩን ለማስመለስ ይዘጋጅ። ወጣቱ አጫውቱ እስኪ። ወጣቱ ደግሞ ይሄ እኛን አይወክልም። ለዚህ ቪዲዮ ምንም ማለት አክቹዋሊ አሁን እኛ እድሜያችን ያው ከወጣትነት ስላለፈ ስለገፋ ሜቢ ላይ መለከት ይችላል። ግን ወጣቱማ የዚህን ያክል ተው ወገን፣ ስም ማጥፋት ነው። ተው ወገን፣ እንደዚህ ማየት ለጠለጥ ስም ማጥፋት ሽልጦ ነገር አይደለም። የሚያወጣት ደም ያለው ነው። ታዲያ ይህን ስንላችሁ በዛም ሰብስክራይብ እያደረጋችሁ ደም ያለው እያልናችሁ ወጣቶች፣ በተለይ ወጣቶች አበረታቱን። እኛ ወጣት ለወጣት ይተጋገዝ በሚለው እንትን እንዳትረሱ እኛን ሰብስክራይብ ማድረግ። ቶክሲክ ጀለስ ጤጸዴ ነው አብርሽ። ኧረ እኔ ራሱ ጠቅን ያደረኩት አንተ ፋይናል ከብዱን አልነበር? እኔ ጠቅን ያደረኩት። ኧረ እባክሽ ቢፕላስ አታምነኝ። ቢፕላስ አምጥቼ ምናምን። እናንተስ ግን እንዴት ሆናችሁ? እኔ ያመጣሁት እና የርሚ እና ሂና ምናምን ደግሞ ኖርማሊ ነው ያመጡት። አንተ አሁን ኢትዮጵያ ውስጥ ምን እንደው ታውቃለህ? በፕላስ ስለተመረቀ ምናምን ስራ አገኛለሁ ብለህ ነው ግሬድ ወፍ ከማ እናት ነው። አሁን አንድ ከዝናን በዚህ የተመረቀው እንዳለ ማለት ነው። ግን ወጥቶ 400 ደመወዝተኛ ነው። ኧረ እባክህ የምር በወር ማለት ነው። እና አንድ ደግሞ ጀለስ አለኝ ሰፈር ላይ ማለት ነው። እንዳል በኤን የተመረቀ ፎር ይዞ ማለት ነው። ግን እስካሁን ቁጭ ብሏል። ገብቷል። ግሬዱን አንሰለዘር ፕሬዝዳንት እኮ ደወለልን። አሁን ስኮላር ምናምን ተመቻችቶላችኋል ነው ፎርም ሙሉ ምናምን ብሎ ስኮላር የት ወደ ፖላንድ ምናምን። ኧረ እባክህ አሪፍ ነው። ግን እኔ ደግሞ የምልህ በሀገር ሰርተህ ብትለወጥ ይሻላል ብዬ ነው የማስበው። በቃ ጠመመ በዚህ ምንም አሉ። በቃ መጨረሻ ላይ በቃ በሀገራችሁ ተለወጡ ብቻ። ግን እንደዚህ አይነት ነገር ብዙም ጊዜ ያው የሚከሰት ነው። በቃ የራስን ነገር ለማቆለጳጰስ እንደዛ ነው የሚሆነው። ለተራ ጀለስ ብቻውን ይገርጣል እንዴ? ቢን ያመጣሁት ብሎ እንደሱ በሲ ደርድሮ ጠቅላላ 400 ሺህ ብር ደመወዝተኛ ነው። እሺ ምን የሚለው ከአያቴ ውርስ እየጠበቅ እሱ ግን ጀግና ነው ፋዘር። ምን ጀግና ነው? አረ ጀግና ነው። ውርስ ጠባቂ ሆነ። እሱ እንዳለ ሆኖ ግን ጀግና ናቸው። በዚህ እድሜያቸው ወገባቸው መተጣጠፍ መቻል። አዳሚ በሱስ ተይዞ ጉልበቱ ወገቡ ሁሉ። ወደ ፖይንቱ እንመለስ። ግሪስ ያለ የዚህ ልጅ አሁን ይሄ አያቱ ነው ጀለስ። በቃ ገና ካሁን እሱ ሞቶ አልኩ እንደ ብቻ የሆነ ነገር ሆኖ ውርስ የጠበቀ ጀለስ ደግሞ በዚህ እድሜዋ እንዲህ ስትገለበጥ ምን ይሰማል? ይሄ መቼም እኮ አይሞትም የሰውዬ በዚህ ሁኔታ። በቃ ከባድ የሆነ ሼባ ነው በዚህ እድሜው አይታል እንዴ? ወገቡ ጉልበቱ። ግን እኔ አሁን ምን አስባለሁ መሰለህ፣ ውርስ ፕሪንሲፕልም እንትን ነው የሆነ ሳምበዲ ከሞተ በኋላ ነው የሚሰጠው። እንደ አባትየው ሁኔታ ይወሰን። ቆይ በህይወት እያሉ ውርስ መስጠት አይችሉም? አንዳንድ ጋፍሮም ካልሆኑ አባት ወይም ቤተሰብ ጋፍሮም ካልሆነ ካላቸው። በነገራችን ላይ በዚህ እኮ ይሄን ስታስብ የገጠር ወላጆች ከባድ ናቸው፣ አሪፍ ናቸው ማለት ከምን ነበር በህይወት እያሉ ለልጆቻቸው ውርስ ይሰጣሉ። እሱ ነው እኮ ነው ያን ፖይንት ነው የፈለኩት። በህይወት እያሉ ኤኒዌይ ግን ውርስ ጠባቂ መሆኑ ያን ያህል ተገቢ ነው ብዬ አላምንም። ተገቢ ነው ብዬ አላምንም።
በተገኘው ውርስ እኮ ተገቢ ነው ብዬ አላምንም። ቢገኝ ጥሩ ነው፣ ግን ደግሞ አንተ ሆን ብለህ መጠበቁ ደግሞ አግባብነት አለው ብለን ደህና ብር ከሆነ ጠብቁ። ወጣቶች ደህና ብር ከሆነ ጠብቁ። የሚሰጥ የለም። አሁን በዚህ ጊዜ ውርስ የሚሰጥ ግን ውርስ ሰርተህ ጥረህ ግረህ በላብ ቦዝ ብላ ነው የሚለው። ውርስ ግን ወላጆች ሳይሞቱ የሚሰጥበት መንገድ ቢመቻች ጥሩ ነው ባይ። እንደዛ ይሻላል። መንግስት የሚያስብበት ይሄን ነገር ምክንያቱም ከዛስ ወላጅዮስ ማለት ወላጅ የት ይግባ? እኔ ልጅ አይደለሁ እንዴ? እኔ ቢሰጥኝስ ምን ለኔ? ከዛ የት ይግባስ? ለአንተ ሰጡህ? ምን ቤቱን ሰጥቶኝ እኔ አስወጣው ነው እንዴ? ቤቱ ያው ተጠቀማለሁ። ቤት ብቻ ነው እንዴ ውርስ? አንተ ላለመስጠት በምን እርግጠኛ ሆነህ? ለምን እንዴ? አንተ ፊት ራሱ ሲታይ ቢሰጥ እርግጠኛ ነኝ በሁለተኛው ቀን የምታስወጣው። እኔ እንኳን ወይም ደግሞ ጸዴ ወላጆች ነው ያሉኝ። እኔ አሁን በነገራችን አይ እነሱ ጸዴ ሊሆን ይችላል። አንተ ግን የተከራይ ታስከፍላለህ። ፊት ራሱ ወላጆቼ እኔ ለወላጆቼ ማለት ነው ገና እየከፈልኳቸው ነው የምኖረው ለወደፊት። ወዛብ ፋሚሊ ቤተሰቦቼ ወዛብ ብለናል። ውርስ ስለሌለው ነው እንደዚህ የሚያወራው። ወደ ቤተሰቦቼ እወዳቸዋለሁ። ሰላም ሁሉ ይበያላችሁበት። አንተ ለፋሚሊ መልእክት ተስተላለፍ። እሺ ወደ ቀጣይ ቪዲዮ። ጥበሺ ዝም ብለሽ እዚህ አትፍዘጂ። ቤቲም ሀብታም ሹገር ጠብሳለች፣ ሊሊም አሜሪካ ሄዳለች። ሜሪና ሳሪ እንኳን ወልደው ጥበሺ አንቺ ልጅ ምነው? ላንቺ ስጦታ መጣንልሽ እስቲ እንስጥሽ። ዋው ይኸውልሽ በዚህ ይዘሽ ህዝቡ ጠበስ ማድረግ ነው። መልካም። አይ ግን ይሄ እኮ የማስቀየስ ነው የሚመስለው። ጥበሺ ብሎ ካበቃ በኋላ እንደዚህ ብሎ ሞራሏን ምናምን ከነካካ በኋላ በዚህ ጥበሺ ብሎ መጥበሻ ይሰጣታል እንዴ? ኧረ ተው፣ ግፍ ነው። ኤኒዌይ አንቺ ያው ጥበሺ፣ አንቺ ያው እዚህ ቪዲዮስ የምታይ ጥበሺ ምንድን ነው? በቃ ምን መዘግየት አያስፈልግም። ጎረምሳለላችሁ ቶሎ ጠበስ አድርጉና ለነገሩ ምን የሚጠበስ ሞልቷል። ከምሬ ነው። ብዙ የሚጠበሱ አሉ። እናንተ ያጠባበስ ስታይላችሁን ቀየር አድርጋችሁ ለነገሩ መጠበስ ነው የምትጠብቁት። አጠብሱ። ኧረ ጠበሱና በቃ እንዴ አጠብሱ ማለት ለምን የምትጠብቁት? አይጠብሱም እኮ ብዙ ጊዜ መጠበስ ነው የሚፈልጉት ነው ብለህ? አዎ ይሄ ቺኮቹ መጠበስ በቃ አጠብቂ፣ በቃ ጠበሺ። እርምጃ እናንተም እርምጃ ወሰዱ። እሺ ወደ ቀጣይ ቪዲዮ። 20 ሚሊዮን ብር ከሚሰጥህና ለአንድ ደቂቃ ከእግዚአብሔር ፊት ከምትቆም በምን ስራዬ እንዴ? በምን ስራዬ፣ በምንስ ሞገሴ፣ በምንስ ክብሬ ነው ከእግዚአብሔር ፊት የምቆመው? በቃ ነው ምንም ሞገሴ አላለም። እኔ እኮ እሱ አይደለም የገረመኝ፣ ሰጥተውት ቢሆን ብሩ አሳስቶት ነው ይባላል። ሰጠው ካለ ነው ሳይሰጠው ይሄ ሰውዬ ካለ ቢሰጠውም እርግጠኛ ነኝ ሲኦል ሰሩኝ ነው የሚለው። አይ በነገራችን ላይ ብር አይ ከምሬን እኮ ነው። ገና ስለ ብር ስለተወራ ብቻ ሳይሰጠው ምን አለ? አረ እኔ እግዚአብሔር ፊት ብቆም ይሻለኛል። በምን ስራው እኮ እሷ ምን የስራው ጉዳይ አሳስቦት እኮ አይደለም። ሰው ለነሳ እንኳን ፈጣሪ ፊት ይቀርባል። እሱ እኮ ለነሳ እንኳን እኮ ፈጣሪ ፊት ለነሳ መሻለት አይደል? እሱ ለነሳ ላለ ብትቀርብ እኮ ነው ፈጣሪ ፊት ብትቀርብ ሚስ ብርና መቅረቡን በቃ ያው ልጁ ብሩን ወስኗል። እና እኔ እኮ የገረመኝ ይሄ ሰውዬ ሳይሻንደስ ምን ፈጣሪ ፊት ከመቅረብና 8 ሚሊዮን ነበር ያለው ብሩ ከሚሰጥ ፈጣሪ ፊት ከመቅረብና እኔ መጀመሪያም ቀርቤ ስላለው አታስብ ነው። አይ ነው እንደንተኑ እንደጥያቄው እንደምኑ ማለት እንደ ጥያቄው አለ። አይ እሱ ምንም ኮምፕሮማይዝ የሚደረግ ነገር አይደለም። ምን እንደምታረግ በቃ ምንም ለድርድር የሚቀርብ ጉዳይ አይደለም። ትቀርባለህ ነው ምኑ ፈጣሪ ፊት ነው የሚቀርበው። እና ለምን አልቀርብም? ምን ታረጋለህ? ቀርብ ፈጣሪ ፊት ስንት ነገር አለ አባቴ። ህይወት አለ ነው ህይወት አለ። እና ምን ታረጋለህ? ሄደሽ ምን ታረጋለህ ማለት ቀርበህ ምን ትሰራለህ ማለት በብሩ ግን የሆነ ነገር ትሰራለህ። ምን ትሰራለህ?
ፈጣሪ ፊት ቀርቤ እኮ ቢያንስ ፈጣሪ ፊት ስትቀርብ ብዙ ነገር አለ። ታመሰግነዋለህ፣ እዚህም ታመሰግናለህ፣ እዚህም ታመሰግናለህ፣ ብዙ ነገሮችን ታገኛለህ፣ እዚህም ታመሰግናለህ፣ ላይፍ ቀያሪ ነገሮችን ታገኛለህ። ብርሃን ውስጥ ይገባል፣ አይምሮ ይቀየራል። ገንዘብ ብትል ፈጣሪ እጅ ላይ ነው ያለው። ኤቭሪቲንግ ላይፍ ብትል ፈጣሪ እጅ ላይ ነው ያለው። ምንም የሌለ ነገር የለም ፈጣሪ እጅ። ፈጣሪ ፊት የቀረበ ማለት ሁሉን ነገር የያዘ ማለት። እዚህ ሆነ እኮ ያን ታገኛለህ። ምን ፈጣሪ ፊት ሳቀርብ አሁን ህዝቡ ማለት እንዴት አልገባኝም። ለሞት እሱን አይደለም ይሄ እኮ ለንጽጽር አይቀርብም። በቃ ለሞት ራስን እዛ ጋር አዘጋጅተህ ገንዘብ ብታገኝ ምን ይጠቅማል? ለምን ትሞታለህ? ገንዘብ ማግኘትና መሞቱ ምን አገናኘው እንዴ? ፈጣሪ ፊት የቀረበ ማለት እኮ በፈጣሪ ቢያንስ ከፈጣሪ ጋር ህብረት ያለው ሰው ኤኒዌይ በቃ ምን ይሰራላል? ለድርድር አይቀርብም። እሺ ወሬባ ለድርድር ራሱ አይቀርብም። ኢትስ ኦኬ የማንም ምናምንቴ ዛሬ ሴቶችን እንፈትናለን። አጀሬት ታምን ዳነኝ እስቲ እኔን አቋሜን አይታ ከገመተ የራሴ መኪና ላይ ሰርፕራይዝ አደርጋታለሁ። ሳትወጣ ኢትዮጵያ ላይ ነው ያለው። የሆነ ቼክ የመጣች ነው እንዳጠቃት ማማዬ እንዴት ነሽ? ሰላም ነሽ? ምን አገባህ? ማነው እኔን ነበርኩ ያልሽው? ታንክ ዩ ሎርድ ጂሰስ ክራይስት። ልጅቷ እኔን ስላወቀችኝ እግዚአብሔርን አመሰግናለሁ። ዘ ሴም ቱ ሂም። እኔን ቦርኮ አለማወቅሽ ነው። ብቻኝሽ ነበር አልከኝ? ያወራኝ ነበር። ስልክ ልስጥ ላስረዳኝ። ምንድነው የምታስረድኝ? ሹጋር ነሽ እንዴ? እድል አንዴ ነው ነው አይደለም። አይ ቻይ በቃ አንቺ ጎልዲገር ነሽ ነው ሲሰሩ አይታል። አስቂኝ ነገር በጣም ነው የሳኩት። ገርሞኛል ይሄ ነገር እንደዚህ መሰረቱ ኢትዮጵያ ውስጥ ምን የልጁ ሀሳብ አሁን የማይመስል ነገር ጭራሽ የማይገናኝ ነገር ለምሰራለች እንደዛ ነገር ማነው ይስሙ እንትና ብቻ ማንም ሁሉ በቃ ደስ አይልም። ስም ላውጣለት ነበር እየሰራው እንትን ደስ አይልም። እሺ ወደ ቀጣይ ቪዲዮ አናት ነው አለት ነው አልገባኝ። ምን ለማለት ፈልገህ ነው? እኔ የተነጅ ቢራዝም የባለጌ ወንበር ነው ይመስሉ ጋን ራስ አስበዋል። የሬጌ ዘፋኝ ቢሆን ስሙን ራስ ሲል እኔ በጣም የአንገቱ አድናቂ ነኝ። አለመቀንጠሱ የወይን ብርጭቆቱ የኮክቴል መጠጫ እንደሚመስለው ኢትዮጵያን ራሱ ማን ነው ደሴት የላትም ያሉ። ከዚህ በላይ ደሴት አለ? የሌሴቱ እትከቻልክ አገልግል ጀምርሽ። ይሄን ተኩስ አይደለም አቀባብላ አስቶ የዚህ የአናቱ ጥላ ማለት ነው ለመሬት ይከብዳል። ተሳስተ ገመዱን ኤርፎን እንዳትለብስ የመንግስት ትምህርት ቤት ደውል ነው የምትመስለው። እኔ ቢኖርኝ ሀብል ሳይሆን 17 ኢንጂነሪንግ ላይ ነበር ማለት ነው። ይሄ ሼፍ ቢሆን ማለት ነው ኮፍያ ሳጠራ ነበር የሚያለብሱት። ሊመታ የተቀመጠ የጎልፍ ኳስ እኮ ነው የሚመስለው። ይሄ ላደለው መለስተኛ ቂጥ ነው ሲወለድ ማለት ነው። ከዳት ወዱስ ብሎ ነው የወጣው እንደ ወይን ክዳን ማለት ነው። ወገብ ረሴት ወገ ይረሳም። አንተ ብትወጋ አይደለም ብትወጋም አትረሳም አንተ። ታራኔ ገረመ እሱ ዘቆ መጣ ለምን ይቆማል? ዝም ብሎ ይጣጣል። ደግሞ የሚያክል ግንባር ይዞ ጊሽጣ ራስ ነው ደግሞ እንትን አያረጋቸውም። ያ ለነገሩ ጊሽጣ ታል አንተ አታውቅም። ጊሽጣ ብራክሲ የኛ ዘመን ልጆች ብቻ ናቸው የሚያውቁት። ያው ልጆች አሉ ጊሽጣ ራስ እሺ፣ ያው ልጆች ጊሽጣ ያውቃሉ። ጊሽጣ ራስ ነው በቃ። አይ ግን ጀለስ ምን ቆሞ ተሰዳው ላይ በትንሸራተት ግን እርግጠኛ ነኝ እዛ ኤርትራ ያስገባል። የጀለስ መላጣ በጣም ከባድ ነው። እሺ ወደ ቀጣይ ቪዲዮ እሷን ተዋት። ተረዳችሁኝ? ህይወቷ ትኖርበት። አዲስ ነገር እያመጣች ነው። አዲስ ሰው ሆና እየቀረበች ነው። ማስተዋል እኮ ትችላላችሁ። ለማየት ቀላሉ አይደለም። ምን ቀላል እኮ ነው። አይ ቲንክ እንደዚህ አይተህ ማለት ነው ዋው የምትልባት ሰው እየሆነች ነው። ሴት እየሆነች ነው። ከዚህ በላይ ምን አባታችሁ ትፈልጋላችሁ? ሲሪየስሊ ተፋቱ። በቃ ውጡ። ወደ ሰው ህይወት አትግቡ። ይህ ህይወት ድራማ አይደለም። ተረዳችሁኝ? እሷ እየመጣች ቪዲዮ እየሰራች የሆነ ዘፈን እየዘፈነች ምናምን ስለመጣች ብቻ ኦኬ ደስተኛ ነች ሲል አሁንም ሄደን እንምታት ነው በቃ። በለው ሲደብር ሴቶች ሆናችሁ ደግሞ አንዲት ሴት ለማውደቅ የምትሞክሩ አላችሁ። አሁን እናንተ ማለት ነው የሴቶች ቀን የሚባለው ይህ ለእናንተ አይገባችሁም። ወንድም አይደላችሁ ሴትም አይደላችሁ። አይ ዶንት ኖ ምን እንደሆናችሁ እውነት ለመናገር የማይሰለቻችሁ ወሬ ጥላቸው የማይሰለቻችሁ እውነቴን ነው የምላችሁ። በሰው ውድቀት የምትደሰቱና የምትኩራሩ ወሬ ሰብሳቢ ምን ያደርግላችኋል? አሁን እንደዚህ አይነት ሰው መሆን በእናታችሁ ምን ያደርግላችኋል? ስለዚህ ከዚህ በታች የጃኒ አካውንት ታግ አድርጌላችኋለሁ። ግቡና ኮፒ ሊንክ አድርጉላት። ስፔሻሊ 444 ፋሚሊ የኔ ፋን ቤዝ ከሆናችሁ ግቡና ኮፒ ሊንክ አድርጉላት።
ምክንያቱም አሁን ግዴታ ያስፈልጋታል። በጣም ባኒ እየተደረገች ነው ያለችው። በጣም ሪፖርት እየተደረገች ነው ያለችው በጣም በብዙ ሰዎች ማለት ነው። ይህ ማለት ደግሞ አካውንቷ ባኒ ይሆናል። ልክ እንደዛ 2.4 ሚሊዮን ማለት ነው። የኔ አካውንትም ወደዛ ተቃርበው ነበር ታስታውሳላችሁ። ስቲል እሷም እስካሁን በዚህ ነገር እያለፈች ነው ያለችው። ሊያወድቃት የሚፈልግ በጣም ብዙ ሰው አለ። እሱ ደግሞ ራሷ ቆማ ጠንክራ የበለጠ መጥታ ተመልሳ እንደምታሳያችሁ እርግጠኛ ነኝ። እስከዚያው ግን ጎ እንግዲህ የቲክቶኩ ንጉስ አቶ አዶናይ ስለ ጃኒ የሰጠው በእርግጥ ልክ ነው። አዶናይ ያለው ነገር በቃ አታሽቀብጡ። ምንድነው በቃ የሆነ ሰው የሆነ ሰዓት ላይ ስህተት ሊሰራ ይችላል። ባለቤቱ አዶናይ እንኳን ተጎድቼበታለሁ ያላለውን ጉዳይ በቃ ከዚህ በኋላ አታሽቀብጡ። አሁን እሱ ዝምታውን ሰብሮ እኔ ምንም አልሆንኩኝም እንደውም ብሎ ስለ ጃኒ ያለውን መልካም አስተያየት ሰጥቷል። ስለዚህ ማሽቃበጣችሁን አቁማችሁ ያው እንዳለው አይደል እንዳለው ኮፒ ሊንክ ምናምን አርጉ። እስኪ ወደ ቀጣ ቪዲዮ ምን ባረገ ወሮ በላ ከቦ የሚበላ ማለት ነው። እንዴ ወሮ የሆነ ነገር ጉንዳን ሲስተም አንድ ሰው ወሮ በላ ይባላል። ብቻው እግዚአብሔር ይመስገን ደህና ከቲክቶክ ላይ ነው ስልክህን ያገኘሁት። ኦኬ ከየት ሀገር ነው? ከዚህ ከኢትዮጵያ ዞያ አካባቢ። ኦኬ ዞያ አካባቢ። እሺ እና ጸሎት ፈልጌ ነው። ክርስቶስ ነው የስልክ ጸሎት? ክርስቶስ ነው የስልክ ጸሎት? አይ የስልክ ጸሎት ነው። ኦኬ የስልክ ጸሎት ከሆነ ያው ከሶስት ጀምሮ ዘር ቀደም ብሎ ለቸርቻችን ይዘራል። ከዛ በኋላ ከተም ጸልያ ምን ሳንቲም መጀመሪያ ዘር መዝራት አለብኝ? አዎ እንደዛ ነው። አዎ ግን እኔ አሁን ሳንቲም ምናምን የለኝም እና ያን ዝራና መለሰ ደውልልኝ። ምን የጸጋው ባለቤት እግዚአብሔር አይደል እንዴው ታገለግለኝ? እሺ ለማጥማች የቤተ ንግረት ማችም ነው። ሌላ እዚህ ስብከት ለማንገር ከሆነ ስብከት ሆነ እዛ መስበክ እንጂ እዚህ መስበክ አያስፈልግም። ኦኬ የእግዚአብሔር ቃል አይመችም? በቃም ሌላ ስብከት አያስፈልግም። ባጭሩ የእግዚአብሔርን ቃል እኮ ነው የነገርኩህ ወንድሜ በቃ ሌላ ነገሮች ጥቂት እንድትነግረኝ አይደለም። አይ እንዲሁ የተቀበላችሁትን እንዲሁ ስጡ አይደለም? እሱ እዛ ጋር ነው የማይንዱ ያሮጌው አዳም አስተሳሰብ ነው። እንዲሁ መቃለበት ነፃ ቢሆንም አደራሽ ከፍ ያለ ዋይፋይ ከሰልን በለምጭው ነገር የለም። ጸጋ ነው ነገሮችን የሚያስከትለው። እንደዚህ የሚባል ታሪክ የለም። ይሄ ያሮጌው አዳም አስተሳሰብ ነው። እሱ እዛ ጋር መጠየቅ ወገን ዘሩ ቡንና ወገን እኔ ገረመኝ። ምን እንዳለው አልሰማማ። ምን ነበር ያለው? እሱን ሂድና እዛ አሮጌውን አዳም ጠይቀው። ባይ ዘ ዌይ ይሄ ሰውዬ ኮምፕሊትሊ ባይብል አያውቅም። አይ በቃ እሱ እኮ ኦልሬዲ በሽቄው ነው የመጣበት። በሽቄው ሲመጣበት ምን እንዳልታአለ በነፃ የተሰጣችሁን በነፃ ሰጡ ይላል አለው። ገባ? አይምሮን እየነካካ ነው። እንደ ሰውዬው ለሽቃ ላይ ወጣ ሰውዬ ነው። ስለዚህ ምንም አማራጭ ስለሌለው አሮጌውን አዳም ጠይቀዋል። ባይብል ራሱ በቀጡ ማቅ ሰውዬ ነው። በነገራችን ላይ ያው የገንዘብ ነገር ስለሆነ ገብቷላ። በገንዘብ ጉዳይ አልደራደርም አትምጣብኝ እያላችሁ የእግዚአብሔርን ቃል ወደ ጎን እያረጋችሁ ሽቄ ወጣችሁ እናንተ። አይ በነገራችን ላይ አሁን ይሄ ሰውዬ ተጠንቀቁ። በአጭር ቃል ሌባ፣ አጭበርባሪ፣ ወመኔ አይ ግን ተጠንቀቁ ከምሬ ጸጉራችሁን አበጥሮ ወይ ጺማችሁ ምን ይሰራል? ገንዘብ ብታገኝ በቃ ጥቂት ጊዜ ነው። አሪላ እንደዛ ጥቂት ጊዜ ነው። በቃ ምናልባት እዚህ ምድር ላይ ብትኖረው 70-80 ኦር አነሰ በዛ ከተባለ 80 አነሰ ከተባለ 40 ምናምን ነው። በቃ ሰው እየሄደ ነው አሁን። ኧረ እባክህ ለገንዘብ ብለህ አትሙት። የሌለ ነገር አታጣም። ያውን በማይነካ እየነካ ሰው እኮ የሆነ ጥቂት ነገር የሆነ ነገር ብሎ እኮ እንዳልቀሰፍ ይላል እኮ ይፈራል። እንደዚህ አይነት ድፍረት ግን ከየት ነው ያመጣችሁ? አይ ሌባ ስትሆን የሌባ አይን ደረቅ የሚባለው የለም። አሁን ይሄ ሌባ ነው። አክቹአሊ ይሄ ሰውዬ አገልጋይ ሌብነቱ አይደለም እኮ ሰው ጠንቋይ ነው። ይሄ እኮ መገናኛ ላይ ቆሞ እኮ ኪስ ቢያወልቅ ይሻላል እኮ። ወይም ደግሞ እንደነዛ አለ አይደለ ምን ልበል በቃ ሌላ ስራ እኮ ቢሰራ ይሻላል። መንፈሳዊ ኪስ አውላቂ ይባላል። ይሄ መንፈሳዊ ሌቦች፣ መንፈሳዊ ወሮበሎች፣ መንፈሳዊ ምን እንደው ታለ የሌብነቱም አይነት
በመንፈሳዊ ነገር ተንተርሶ መሆኑ ከባድ ገብቷል። ቤት ሀገር ነው። እውነቱን እኮ ነው ልጁ። የተሰጣችሁን በነፃ ስጡ ነው የሚለው። አንተ ቤት ሀገር ነው ገንዘብ ስጥና ከዛ በኋላ አይቀርብህም እንዴ? ሲጀመር ይኸውላችሁ እኚህ ሰዎች ጋር የምትሄዱ ስልክ የምትደውሉ ሰዎች እሰየው፣ እንኳን ተበላችሁ። የምትበሉ ሰዎች ካላችሁ እሰየው። ለምን ትሄዳላችሁ? እንደዚህ ነው ሰው ሌባ፣ አጭበርባሪ፣ ወመኔ ወረወላ ሰዎች ጋር ለምን ትሄዳላችሁ? ቢቀርብ ይሻላል። ከምን አጸልዩ፣ ቤታችሁ አጸልዩ። አረ ጭራሽ ብሎ አሮጌው አዳም አስተሳሰብ ነው። ካልዘራ አልጸልይም ካለ ይሄ ሰውዬ ጠንቋይ ነው። ጠንቋይ ብቻ ነው በእንትን የሚሰራው፣ በብር የሚሰራው። አምጣ የሆነ ነገር አደርግላለሁ የሚለው ጠንቋይ ነው። እንግዲህ እግዚአብሔር እንደዛ ያደርግም። ስለዚህ እንደዚህ ሌባ፣ ወረቦላ፣ አጭበርባሪ፣ ወመኔ ጋር እየሄዳችሁ የምትበሉ ሰዎች እሰይ እንኳን ተበላችሁ። ለማንኛውም ተጠንቀቁ እንላለን። ከእንደዚህ አይነት ሌባ፣ ወረቦላ ራሳችሁን በመጠበቅ ጤናማ ህይወት ኑሩ እንላለን። እንደዚህ አይነት ወረቦሎችም ተጠንቀቁ። አይመጣብንም ስትሉ ይመጣባችሁ በየመንገዱ። እኚህ ደግሞ ይኸውላችሁ ይሄ በጣም ማች ልብስ፣ ይሄ ምንድነው ቢጫ ልብስ ምናምን ጸጉራቸውን አበጥሮ ጺባቸው እንትን ብሎ ምናምን የሚሄዱ ሰዎች እንደዚህ እሱ ብቻ እንደዚህ የሆናቸው እውነት ማትናገሩ፣ ለፈጣሪ ያልቆማችሁ፣ ለገንዘብ ራስን ጊዜያዊ ሁኔታን ለማሻሻልና ለመቀየር ብለ የእግዚአብሔርን ነገር መጠቀም ያደረግ አናቱን ተጠንቀቅ ማለት አይመጣብኝም ስትል ይመጣባል። ዛሬ ቆይመስለ ነገ ትወድቃለህ። በፈጣሪ በእግዚአብሔር ጉዳይ ወርቋል። ወዴ ነው የሚወርቀው? አትቀልድ፣ ወርቋል። አይ ከናካቴ አወዳደቅ እኮ አይነት አለው። አሁን እኮ ቆምኩ፣ በስጋው እኮ ቆምኩ ብሎ ነው ላይ መቃ ያለው ነገር ደህንነት ስለተሰማው ነው አይደል? ስላልተያዘ ሰዎች ካላችሁ አድርሱለት። ይሄ ሰውዬ ንስሐ ገባ፣ ተመለስ። ስብከት ጀመርክ ስብከት ጀመርክ ይላል። በየትኛውም አይነት በየትኛውም ሁኔታ ብትሄድ ይሄ ሮንግ የሆነ ወይ በእግዚአብሔር ነገር አግባብነት የለውም። እንግዲህ ለሳምንት ያዘጋጅንላቸው ቪዲዮዎች እኚህን ይመስላሉ። ለማንኛውም ጋይስ በመጨረሻው ቪዲዮ ትንሽ ደበርበር ብሎናል። ለምን በማይነካ ሰው ሲነካ የማይነካ ነገር እና የማይነካ ነገር ሲነካ አንድ አባባል አለ እንደው ባገናችን አትስረቅ ሰርተህ ብላ ሰርተህ በላ ሌባ ወመኔ ልክ አይደለም። ብቻ አባባሉን ትቀር። ኤኒዌይ ግን አስደብሮናል የመጨረሻው ቪዲዮ። እናንተም ደስ እንደማይላችሁ እርግጠኛ ነን። እንደዚህ አይነት ወንበድናና የገንዘብ ፍቅር ደስ አይል። ሰው ሰርቶ ራሱን ሲቀይርና በወዙ በላቡ ጥሮ ግሮ ሲበላ ነው ደስ የሚለው። ከዛ በተረፈ ግን ላይፍ ካልተሳካለ በቃ እግዚአብሔርን ተንበርክከ ለምን። ከዛ ውጪ ደግሞ ገጠር ግባና በሞፈር እና ቀንበር በበሬ ጠምደ አይደል ራስ ከተማ እየመጣ በእግዚአብሔር ስም እያሳበክ የሰው ኪስ አታውልቅ። አግባብነት የለውም ጋይስ። ኤኒዌይ ጋይስ ለዛሬ ነበረን ቪዲዮ ይሄንን ይመስል ነበረ። በቀጣይ በሌላ ቪዲዮ ጋይስ እስክንገናኝ ድረስ እንወዳቸዋለን። ላይክ ሰብስክራይብ ማድረግ እንዳትረሱ። ባይ ባይ። እሱ እንዳለው እንዳትረሱ። እሺ አሁን አርጉ። ይመቻችሁ ጋይስ። አይደለም ያርጉ። እስቲ እኛ ከወጣንም በኋላ አርጉ። ሳንወጣ አርጉ። ባይ ባይ ጋይስ። እንወዳቸዋለን። መልካም ሳምንት። Captura.